ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙቴው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይህንን ሮናልዶ አይደለም እያዩ ያደግኩት። አንድ ሰው መታ አፍህን እንዳትከፍት፣ እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁላ አፍህን እንዳትከፍት። እኔ ይህንን ሮናልዶ አይደለም እያዩ ያደግኩት። እናቴ ትሙት ምል ይህ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኮ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ማለት በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላ። በጣም እናቴ ትሙት ማለት እኔ ምን እንደማወራ አቅም እግዚአብሔርን ምድረ ሙታን ክሮስ ማድረግ የማይችል ቻንስ ክሬት ማድረግ የማይችሉ ምንም እኔ በቃ ከዚህ ክለብ አላህ ገላገለኝ። እድሜ ልኬን ተገላገልኩ። ዞር ብዬ ባያችሁ አላህ የስራችሁን ይስጣችሁ። የገማችሁ የኔ አባት ቀረባት። አይ ሜሪኖ አርሰናል ቤት ባለቀ ሰዓት በቴስታ እየገጨ የምታቃጥለኝ ሳይበቃ 90 ላይ አግብተህ ትደንስ። ወይኔ በቃ ወይ ቶሎ ቢገባስ በቃ ሰዓቱ በገፋ ቁጥር ሲያስጠላ ወይ ኳሱን ይዘው ወደ ኋላ እንደው አፈግፈገው መጫወት አይችሉ። አይ ፖርቹጋል ሩበን ዲያዝ ምን አይነት ብሎክ ነበር ሲያደርግ የነበረው። አሪፍ ተጫውተዋል እኮ እንደጠበቅኩት አልተደበደቡም። ፈረስታፍ እንደውም ጨዋታ በልጠው ነበር። ምን ዋጋ በርናርዶ ሲልቫ ነው ይህን ጌም ኮስት ያደረጋቸው ብዬ በእርግጠኝነት መናገር ይችላሉ። እሱ ላይ ለመፍረድ አይደለም እኔ ማንም ሰው ራሱ ሲናገረው እንዳልሰማ እንደውም ለዛ ነው አሁን ልነግራቸው የመጣሁት ማለት ነው። ሁለት ከገባ ጀምሮ ቢጫየ ድጋሚ የሰራው ፋውል ቶሎ ስፔኖች ጀምረው ጎል እንዲያስቆጥሩ ረዳቸው። ያሳዝናል። በላን ቡዳው በላን ሜሪኖ በላን ቡዳው በላን መየ ልቤ ባፌል ጡጣ ነው። እግዚአብሔር በላን ስዳመት ተቆርጦ ቆይቱ ሜሪኖ የሚበለቁ ጌታችንን በሲሪንጋ ወንቀት ታረገልን መድኃኒዓለም። በላን እንዴት ነው አሁን ቪዲዮ ነገር የምንሰራው? በላን ጌታችን ተወጋነ። ይህን ነበር ማየት መስማት እንድብር ብለኛዋል። እግዚአብሔር ምስክሬ። ባንዱ ሲሰጥ ባንዱ ይክሳል መድኃኒዓለም። እግዚአብሔር ይመስገን። ጎሽ.com ላይቭ ስትሪም እያደረጉ ነበረ። የሚገርሙ ዌብሳይት ነው። ጎብኙት ያራዳ ልጆች። በጣም የሚገርሙ ቢቲንግ ያለበት የተለያዩ ጌም ዞኖች ያሉበት እና የተለያዩ ቢቲንጎች ያሉበት ነው ጋይስ። ባንዱ ቢሰጥ ባንዱ ይከላልና እግዚአብሔር ይመስገን ጋይስ። ግን በላን ሜሩ ነው። ጎብኙት ጎሽ.com። ምንድነው የሰራኸው ሜሪ ነው? በማይመለከት ጉዳይ አንተ ለምን ትገባለህ? በማይመለከት ጉዳይ ለምን ትገባለህ አንተ? ወይኔ አርቴታ የስራን ይስጥ። ይሄን ሳይፈልግ አጥቂ አድርገህ ወይኔ ጉድ ሰራን ማንዬ። አያገባህም እኮ ያንተ ጉዳይ እኮ አይደለም እኮ ሜሪ ነው። ዝም ብለህ ሚድፊልድ ላይ አትጫወትም እንዴ ማን? ወይኔ አርቴታ ወይኔ እርኩስ አጥቂ አደረገው ይሄ ልጅ። ወይኔ አያገባህም ሜሪ ነው። እንዲህ የወደድኩ ሜሪ ነው። ምንድነው የምትሰራው? ያንተ ጉዳይ እኮ አይደለም እኮ ይሄ። ኧረ በእናትህ ምን አይነት ጎን ያገባው አንተ? 9 ቁጥር ራሱ እኮ እንደዚህ አይነት አጨራረስ አይጨርስም አንተ። ወይኔ አርቴታ ነው የሁሉ ስራ የሰራው። ዛሬ የሆነ ነገር አድርጎ አግቡ ፕሊዝ፣ ፖርቱጋሎች ፕሊዝ። በዚህ በቀረችው ደቂቃ እንኳን አግቡ በእናታችሁ አግቡ በእናታችሁ። ኧረ ተው ሚኬል ሜሪኖ ምን ነው አባቴ? እቺ ብቃትሽ እኮ እናቃታለን። ተቀይረ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚኬል ሜሪኖ ነው ጠላት ማለት ነው። ገባህ? ወይኔ ደግሞ የሚያም ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ
በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን። ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለ። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች በእርግጥ። ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ፣ እመኚ። አቤት 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 አቤት! ይሄ ልብ ስብራት ብቻ አይደል ማን፣ ይሄ ለማንም የማትመኘው አይነት ሽንፈት ማን ለማንም። ሚካኤል ሜሪኖ ምን አንተ ምኑ ሰይጣን ነህ? ከየት ነው የመጣኸው? እንዲህ ሰላም ነበር እኮ ጨዋታው ምናምን ኤክስትራና ያለን በቃ ምንም አማራጭ የለውም፣ ጎል ምናምን የለውም። ፍሮም ኖዌር ቶሬስ አፈጠንለት። አላየውም ራሱ መሰለኝ ጎሉ። አንተ ይሄ አላየውም ጎል እውር ድሮ ምን እኔ ስለ ዘወረስት ሽንፈት እሺ አንድ ድስቱ በቃ አንድ ለማጫ በቃ እድሜን ቀንሰን ቢሆን ተጫወት። ኧረ በኢየሱስ እግዚአብሔር ኧረ ጌታ ኢየሱስ እግዚአብሔር አንድ ለማጫ በቃ ሲያርሰን አንድ ብቻ በእግዚአብሔር አንድ ብቻ። ሰው እንዴት ከጠላቶቹ ጋር ተጫውቶ ውጤት ያመጣል? እኛ እኮ መጀመሪያ ቀን የፈራ ነው ፖቴንሻል የላቸውም ሳይሆን ጠላቶቹ ናቸው። አሲስት ማድረግ እንዴት ክሮስ ማድረግ ብሩኖ ፈርናንዴዝ ቪቲኒያ ምናምን እንዴት ክሮስ ማድረግ አሲስት ማድረግ መፍጠር ያቅጣቸዋል እናንተ ደነዞች ጠላቶች። ይሄኔ እሱ በቃ ከፖርቹጋል ብሔራዊ ቡድን ሲገለል ዋንጫ እንበላለን ብላችሁ ነው። እንቋጠራለን አበሉም እንኳን ዋንጫ አይደለም እግር አትበሉ፣ እግር ብሉ እናታችሁን የሞታችሁ ሲያስጠሉ በማርያም። ለሲአር7 ደጋፊዎች እጅግ በጣም አዝናለሁ። ስፔን ማለት ነው ፖርቹጋልን 1-0 በሆነ ውጤት በማሸነፍ በሜሪኒዮ ብቸኛ ጎል እንግዲህ ያሸንፋለች ማለት ነው። ያው ጌሙ እንዲህ እንደሚጠናቀቅ ያስታውቅ ነበር። ከምሬን ነው የምላችሁ። አንድ ያገባ ይህንን ጨዋታ እንደሚያሸንፍ ግልጽ ነበር። ቀለስ ግን ባለጌ ነው ሜሪኒዮ። አረ በስማም እስቲ ተጫዋች ተቀይሮ ሲገባ የሆነ ጎል ነገር ምናምን እንደሚያስቆጥርና በቃ የሆነ ነገር እንደሚፈጠር የሸከካችሁ እግዚአብሔር ነው የምላችሁ፣ አላሻችሁ። እኔ ተጫዋች የሆነ ነገር በቃ ገዳለው። አረ በስማም ሜሪኒዮ እንዲህ በጣም ይገርመኝ። እግዚአብሔር ገና እንደገባ በዛሽ ደቂቃ ውስጥ ቅርቅር ይማቸው። ግን እውነት ቃላት የለኝም። በእውነት ነው የምላችሁ ገድ ያለው ተጫዋች ነው። አርሰናል ደጋፊ እድለኛ ናቸው። ለማንኛውም ማለት ነው እንግዲህ ስፔን ፖርቹጋልን 1-0 አሸንፋለች ማለት ነው። በድጋሚ ለሲአር7 ደጋፊዎች እጅግ በጣም አዝናለሁ። ከምሬን ነው የምላችሁ። ይመቻችሁ። ፖርቹጋል 1-0 ተሸንፋ ወድቃለች በአሳዛኝ ሁኔታ ማለት ነው። ግን እንደ ሞሮኮ ቀኑ ልቤ አልተሰበረም። በአሁኑ የምሬን ነው የምላችሁ። በጣም ደብሮኛል። ግን በቃ ታግለዋል። እውነት ያላቸውን ሁሉ ሰጥተዋል። ምንም ማድረግ አልችልም። በርናንዶ የምትባል ቀሽም ሰው ግን ምንድነው ስሜታዊ የሚያደርገው? ደደብ ገና እንደገባ ማህይም ፋውል ሰራ፣ ቢጫየ እሱ ላይ ገብቶ ጥቅም የለው ቦታ ላይ ፋውል ሰጥቶ አዘናግቶ ጎል እንዲቆጠር አደረገ ማለት ነው። ከትልቅ ተጫዋች ማይጠበቅ ምን አይነት ቀሽም ተጫዋች እንደሆነ ዝም ብሎ ስሜት ይሆናል ባዶ ቦታ ላይ ማለት ነው። እድለቢስ እግዚአብሔር እድለቢስ። አንግል ገጫ የበርናንዶ ቴስታ ራሱ ለጥቂት ወጣ። ባለቀ ሰዓት ራሱ በጥቂት ላይ ወጣችሁ ቴስታ። በስማ እኔ እስካየኋት ደቂቃ ድረስ ሮናልዶ ሲያለቅስ አላየሁም። እንዲያለቅስም አልፈልግም። ሂያድ ግሬት ኬሪየር የትም አይታወቅ ፖርቹጋል ብሔራዊ ቡድን ይዞ ተሸክሞ እዚህ አድርሷል። ከሱ በፊት 3 ነው 4 ነው አጠቃላይ የተሳተፉት በዓለም ዋንጫ ራሱ እሱ ከመጣ በኋላ ሙሉን ተሳትፈዋል። የአውሮፓ ዋንጫ አስበልቷቸዋል። ኔሽንስ ሊግ አስበልቷቸዋል። በብሔራዊ ቡድን የምንጊዜውም ኮከብ አስቆጣሪ ሆኗል። ምንም ለሱ ዓለም ዋንጫ መብላት አለመብላት ፕሩፍ የሚያደርገው ነገር የለም ዲኮር ከመጨመር ውጪ ማለት ነው። አይዞ ሮናልዶ ቀና በል ማለት ነው። ከዚህም በኋላ ማናችንም የፖርቹጋል ደጋፊ እንደማንሆን ግን ገብቶናል ማለት ነው። ኖባዲ ኬርስ አባውት ፖርቹጋል። የሞቱ ናቸው እንዳለ እዚህ የተሰበሰቡት። እግዚአብሔር ጭፍን ሆነን ነው እንጂ ይሄ ቲም ከስፔን እንኳን ቢያልፍ ኖሮ ማለት ነው ክርስቶስን መቼም ከፍራንስ አያመልጣትም መቼም። ወይኔ እናቴ እንዴት እንደዛ ፕረስ ተደርገው እንዴት ሰከንድ አፍ ለመቀየር አይሞከረም? ግን መላጣ ሾቃኝ እኔ
ወይኔ ሚድፊልድ አንተ ሚድፊልድ ያን ሚድፊልድ ይዘህ ቪቲኒያ ቶ እግዚአብሔር እኔ እዛ ለፒኤስጂም ጮታጮት እኔ ምን እንደሚያደርጉላቸው አላውቅም። ምንም ሜንዴስ ሲወጣ ሸከከኝ። በቃ ሜንዴስ ተጎድቶ ሲወጣ በቃ የሆነ ነገር ሊፈጠር ነው አልኩኝ። ሜሪኖ ገና ሳይ አልጣምከኝም። በቃ ሁሌ ተቀይረ ትገባ ለአርሰናልም ስለማቀው ነው። ወይኔ ሮናልዶ ወይኔ ይበላቸው። ግን እግዚአብሔር ቲሙ ነው ለዚህ ዋጋ ይብላባክ። እንኳን ደስ አላችሁ። ሌላ ምን ልል እችላለሁ? ከእናንተ ጋር መጫወት ትርፉ ይሄ ነው። የፈለጋችሁት ይሄንን ነው። ምን አርጓችሁ እንደሆነ እኔ እንጃ። ምናችሁን ቀምቷችሁ እንደሆነ አልገባኝም። እኔ ቡርኖ እዛ ማንቸስተር ላይ ነው እንደቀረ ነው። አልመጣም ሲጀምር እዚህ ወርልድ ካፕ ላይ የለም ሜዳ ውስጥ ያራዳልች። ቪቲኒያ ምንድነው? እኔ ኳስ ማትሰጡት ምንድነው? ቆይ እንዴ ክሮስ የሚደረግ ኳስ ውስጥ ገብቶ እየጠበቀ ነው። ክሮስ የሚደረገውን ኳስ ትተውና በሌለ ሰዓት ክሮስ ታረጋለህ ማለት ነው። ምንድነው ችግራችሁ? ምኑ ናችሁ ነው? አለመታደል እኮ ነው። አለመታደሉ ከዚህ ቡድን ጋር ኖርዌይ በዛ ቲም አገር እያስጨነቀች ነው።